ይሄ ልጅ ከ9 ሰዓት በፊት ማለት ነው ቪዲዮ አጋርቶን ነበር እንዲህ እየጨፈረ የሚጨፍርበት ቦታ በደስታ ከጓደኛው ጋር ከ9 ሰዓት በፊት አሁን እኔ ቪዲዮ በመሰራበት በዚህ ደቂቃ ህይወቱ ማለፉን ሰማው። ገረመኝ። ምናልባት ናዝሬት ባይሄድ ኖሮ ምናልባት እዚህ ጋር ባይጨፍር ኖሮ ምናልባት የሰው ልጅ ህይወቱ ምናልባት ነው። ዛሬ ይሄን ቪዲዮ ከሰራው በኋላ ለስንት ደቂቃና ለስንት ሰከንድ እንደምኖር አላቅም፣ አይታወቅም። ግራን የሚያጋባኝ ለዚህ ሁሉ ነገር ደክመን፣ ለዚህ ሁሉ ነገር ለፍተን፣ ለዚህ ሁሉ ነገር ተባልተን፣ ለዚህ ሁሉ ነገር ጥላቻ አትርፈን ተነካክሰን ህይወታችን ምናልባት የሰዓት ወይ የሰከንድ ወይ የደቂቃ ናት። በጣም ነው የሚያሳዝነው። በጣም አንዳንዴ ሁሉንም ነገር ትተ በቃ ተውና የሆነ ነገር አድርግ፣ የሆነ ነገር ውስጥ ገባ፣ የሆነ ነገር ሁን ይለኛል። ደግሞ ስጋ የሚያሸንፈኛል። እንደዚህ አይነት ሙድ ሳይ ደግሞ ሰውየውን ባላቀው እንኳን ይገርመኛል፣ ያንገበግበኛል። ኢትዮጵያ ውስጥ በተለያየ መንገድ ወጣትነታቸውን ላልኖሩ በሙሉ አዝናለሁ፣ ለራሴም ጭምር። ለካ ያለን ጊዜ አይደለም ለመጣላት ለመዋደድ የማይበቃም፣ ለካ አይደል ለጥላቻ ለጸብ ለፍቅር የማይበቃ ትንሽ ጊዜ ነው ለካ ያለን። ጌታ ዝም ብለን ለካ ምንም አቅም የሌለን ሰዎች ነን። ለካ ለሰከንድ ነው የምንኖረው። ጌታ አሁን እኔ ነገ ጠዋት ላልነቃ እችላለሁ እኮ አይገርምም? ግን ህይወት እስቲ ያስቡት። የሆነን ሰው ከመሬት ተነስታችሁ ሄዳችሁ ሰድባችሁት ነምጂስ ሞቶ ቦርቡ ነገ ሞቶ ቢያድር እንዴት ነው የሚጸጽታችሁ? እቺ ምስኪን እናት ምን ትል ይሆን? ከቀናት በፊት አብራው ስትፈነድቅ የነበረችው ልጇን ድንገት ከዚህ በኋላ እንደማታገኘው በህይወት እንደሌለ ሲነገራት ሀዘኗ እንዴት ጥልቅ ይሆን? ወጣቱ ኢብሳ ጉተማ ከሰዓታት በፊት በቲክቶክ ገጹ ላይ ይህንን ቪዲዮ ካጋራ በኋላ ወደ አዳማ እየሄደ ባለበት በመኪና አደጋ ህይወቱ አልፏል። እጅግ በጣም የሚያሳዝን ነው። ለወዳጅ ዘመዶቹ መጽናናትን እመኛለሁ። የእነዚህ ሴቶች ቪዲዮ በዚህ ሰዓት በከፍተኛ ሁኔታ መነጋገሪያ ሆኗል። ሜሪየም በምትባለው በዚህኛዋ ልጅ የተለቀቀው ይሄ ቪዲዮ በቲክቶክ ገጿ ላይ ከ62 ሚሊዮን በላይ እይታ ማግኘት ችሏል። በአንድ ቀን ላይ ሜሪየምና ጓደኞቿ ወደ ውጭ ወጣ በማለት ለመዝናናት ያቅዳሉ። ከዛ አንደኛዋን ጓደኛቸውን በመኪና ማቆሚያ እየጠበቋት በነበሩበት ሰዓት ላይ ምግብ በመግዛት መመገብ ይጀምራሉ። በዛ ሰዓት ላይ ቪዲዮ እየቀረጹበት በነበረበት ሰዓት ላይ ከሚጠብቋት ጓደኛቸው እየደረስኩ ነው፣ አናም ከኛ ጋር እንድትመጣ ሳምኛታለሁ የሚል የጽሁፍ መልእክት ይላክላቸዋል። ይሄንን መልእክት የተመለከቱ ሁለቱ ከፊት ያሉ ሴቶች በድንጋጤ እርስ በርስ ይተያያሉ። ያስደነገጣቸውም ነገር አና ማለት ከኋላ የተቀመጠችው ሴት ነበረች። ከኋላ የተቀመጠችውም ትክክለኛ አና የምትባለው ሴት ነበረች፣ ወይም እሷን የሚመስል ሌላ ነገር ነበር። ብዙ ሰዎችም ይሄ ነገር ዶፕል ጌንገር ወይም መንፈስ ነው ሲሉ ነበር። መልኩም ሲታይ ደግሞ ወንድ ይመስል ነበር። እናንተስ በዚህ ሁኔታ ውስጥ ብትሆኑ ምን ታደርጉ ነበር? ሄሎ ስማ፣ አንዳንድ ሳብጀክት ነው እንደየለቀቁ ያሉት። በእናትህ አጀፋ ቢድ ቢደት አንዳንድ ነው ስለ የመጣልኝ እኮ የአንድ ሳብጀክት ነው እኮ 2 ዲጂት እኮ ነው። 2 ዲጂት እንዴ 71 እኮ ነው። በእናትህ ወይኔ ድምሩ ይላል። ቶታልማ ይላል እኮ ቶታል። እኔ ደግሞ ቶታል ምን መሽን የተፈተነው ቶታል ሚል ይያልኩ አንድ ሰው ያው እዛ እየዘነበ ነው። እዚህ ግን ይፈራኛል ዝናቡ። እዚህ አልደረሰም። ያው ቦምባስቲክ ሳይድ አይ የምሬን አይደለም። Wait a minute. Who are you? አውራ ጮክ ብላ አውራ። Just go to the office. ወራዱ Just go to the office. ወራዱ ያው እዚህ ጋር እየዘነበ ነው። እዚህ ለምን አይዘንብም? እኔ ቆንኩ። ተው ቀጭኑ ተረጋጋ። ቀጭኑ ጎበዝ። የግዕዝ ቋንቋ እንደውም በአንድ ክልል ብቻ የአማራ ክልል ብቻ መሰጠቱ ስህተት ነው። በመላው ኢትዮጵያ ነው የግዕዝ ቋንቋ መሰጠት ያለበት። ምክንያቱም የግዕዝ ቋንቋ የመጀመሪያው የኢትዮጵያ ቋንቋ ነው። በነገራችን ላይ ቻይንኛ ቋንቋ ኢትዮጵያ ውስጥ በዲግሪ ደረጃ እንደሚሰጥ ታውቃላችሁ? መቀሌ ዩኒቨርሲቲ ላይ በዲግሪ ደረጃ ይሰጣል።
የገዛ ጓደኛዬ ተምራለች። ነገር ግን የራሳችን የገዛ ቋንቋችንን የተለያዩ መጽሐፍቶች የተጻፉበትን የኢትዮጵያ በጣም ብዙ ታሪኮች የተጻፉት በግዕዝ ቋንቋ ነው። እኛ ግን ቋንቋችንን እያሳደግን ሳይሆን ጭራሽ እየገደልነው ነው። ጭራሽ አንዳንዶች ከእምነት ጋር እያገናኙት ነው። የመጀመሪያው የኢትዮጵያ ቋንቋ መሆኑን ረስታችሁታል። ላስታውሳችሁ፣ የኢትዮጵያ የመጀመሪያው ቋንቋ ነው ግዕዝ። አረበኛ ቋንቋ የአረቦች ነው እንጂ በአረበኛ ስለተጻፈ ቁርአን የሙስሊሞች አይደለም። ምክንያቱም አረብ ሀገር የሚኖሩ ብዙ የሌላ እምነት ተከታዮች አሉ። ኦርቶዶክስ ክርስቲያኖች አሉ። ሌላም እምነት ተከታዮች ሊኖሩ ይችላሉ። በአረበኛ የሚቀድሱ በአረበኛ ትምህርቱን የሚሰጡ ማለት ነው። እነዛ ሰዎች ሙስሊም ሆኑ ማለት አይደለም። የግብጽ ኦርቶዶክስ ክርስቲያኖች አሉ። በአረበኛ ነው የሚቀድሱት፣ በአረበኛ ነው የሚያስተምሩት። ይሄ ቋንቋ ነው እንጂ ከእምነት ጋር ምንም አይገናኝም። ምንም የግዕዝ ቋንቋ እንደውም በመላው ኢትዮጵያ ነው መሰጠት ያለበት። ሁላችሁም ይሄንን በመላው ኢትዮጵያ የግዕዝ ቋንቋ እንዲሰጥ ግፊት ማድረግ አለባችሁ ኢትዮጵያኖች። በነገራችን ላይ ትግርኛ ቋንቋም ከግዕዝ ቋንቋ ጋር ትንሽ ይገናኛል። ማለቴ የመመሳሰል እንትን አለው። ትግርኛ የሚያወሩ ካቶሊኮች አሉ፣ ሙስሊሞች አሉ። ነገር ግን ክርስቲያን አይደሉም፣ ሙስሊሞች ናቸው። ቋንቋና እምነት በምንም አይገናኝም፣ በምንም ማለት ነው። አንዳንዴ ጭንቅላታችንን ብናሰራው ጥሩ ነው። የተለያየ ሀገራት ለምሳሌ እነ ቻይና፣ እነ እንግሊዝ፣ እነ ጀርመን ለምንድን ነው የግዕዝ ቋንቋን በዩኒቨርሲቲ ደረጃ ህዝቦቿን እያስተማረች ያለችው? ለምንድን ነው ከኢትዮጵያ የተለያዩ በግዕዝ የተጻፉ ቅርሶች የተወሰዱት? ያንን እየመረመሩ ነው ያለው። ለምን ሀገራችን ለምንድን ነው እንደዚህ ወደ ኋላ የቀረችው? አያችሁ፣ ከሌላ ሀገር አምጥታችሁ እዚህ ቋንቋ እንማር የምትሉ ሰዎች የገዛ ሀገር በቀል የሆነውን ቋንቋ ግን አንማርም። የመጀመሪያው የኢትዮጵያ ቋንቋ መንግስት እንደውም በተለያዩ ዩኒቨርሲቲዎች ድረስ ነው መሰጠት ያለበት። የቪዲዮ ስብስቡ ከተመቻችሁ ፎሎ፣ ላይክ እንዳይረሳ። የልጅቷንም ሀሳብ ሰምታችሁ የራሳችሁን እይታ አስቀምጡ። ሁሌም ቤተሰብ ይሁኑ። ሁላችሁም ነፍስ ይማር ብላችሁ በኮሜንት ጻፉ።